ይችን ክፉና ደግ ምድር በለቅሶ ታጅቦት ተቀላቀላት። እስከ 16 ዓመቱ አባቱ አቶ አጥናፉ ጋር ከዛ በኋላ ደግሞ ለተወሰኑ ዓመታት አያቱ ባሻ መንገሻ ጋር አሳልፏል። ድምጻዊ ኬነዲ አያቱ ባሻ መንገሻ የቀድሞ አሜሪካ ፕሬዝዳንት የነበሩት ጆን ኬነዲ አድናቂ በመሆናቸው ውስጥ ነው የኖረው። በራሱ መንገድ ብቻ ነው የተጓዘው። በአቅራቢያው በሚገኘው ተክለ ሃይማኖት ደብር ዲያቆን ሆኖ በደብሩ ሲያገለግል ነበር ይባላል። ፍትፍቱ የበላኝ ፍትፍቱ የበላኝ ያው ደግሶ የጠራኝ ዛሬ ቀምጥልኝ ምነው ላይ ነው ጠላኝ ዛሬ ቀምጥልኝ ምነው ላይ ነው ጠላኝ ኬነዲ በአፍላነት ዘመኑ ደግሞ ሌላ ነበር። ሀገራችን በ1966 አብዮት እንቅስቃሴ ውስጥ ነበረች። እዚህም እዚያም መረጋጋት የጎደለበት ወቅት በመሆኑ ወጣት መሆን ብቻ በራሱ ፈተና ነበር። ታዲያ ኬነዲ በዚህ አስቸጋሪ ወቅት የአባቱን ምክር ችላ በማለት ደጁን ተላመደ። ነገሩ በፍጹም ያልተዋጠላቸው አቶ አጥናፉ ኬነዲን መቆጣትና መከታተል ጀመሩ። አፍላው ኬነዲ ግን ጭራሽ ባሰበት። ይልቁንም አያቱን ተከትሎ ተክለ ሃይማኖት ሰፈር ባሻ መንገሻ ወልደ ሚካኤል ቤት ገባ። ከዛ በኋላም ኬነዲ በሚረቡ የህይወት መስመሮችና በማይረቡ የህይወት መንገዶች ሆኖ መዋለል ጀመረ። መልከ መልካሙ ወፈር ያለ የምጣፍጥ አንደበት ያለው የዜማ ቃናን የተላበሰ ከእድሜው ቀድሞ ብዙ ነገር ያየ ሆነ። የኬነዲ የመጀመሪያው የሙያ መዳረሻ ቀበሌ 34 የኪነት ቡድን ነበር። ችሎታው ብዙዎችን ያስገረመ አንዳንዶችንም በጣም ያስደመመ ነበር። በወቅቱ የነበረው የህንጻ ኮንስትራክሽን የሙዚቃ ቡድን ውስጥ በድምጻዊነት ተቀጥሮ የመስራት እድል አገኘ። የዛሬው መሪ ኮከባችን ኬነዲ መሪ ኮከብ ኮሜዲያን ሊመነ ታደሰ አብሮ የመስራት እድል ተፈጠረላቸው። ተቀራረቡና ጓደኞችም ሆኑ። በዚህ መሃል ነው ታዲያ ሊመነ ታደሰ ኬነዲን ወደ ታላቅነት ይንደረደር ዘንድ ከሶል ኩኩ ባለቤት አቶ ሳይለ ብርሃን ጋር ያስተዋወቀው። የሶል ኩኩ ሙዚቃ ቤት ባለቤትም ከንግድ በዘለለ ለሙዚቃው እውነተኛ ፍቅር ጥሩ ድምጻውያንን ለይቶ ከማውጣት ትልቅ ፍላጎት ነበረው። ዘፈኖችን መቅዳት ብቻ ሳይሆን ግጥምና ዜማ መስጠትም ስራቸው ሆነ። የሶል ኩኩ ሙዚቃ ቤትም የነክሮ ሰለማየሁ፣ አሰፉ ደባልቀ፣ ብርቱካን ዱባለ፣ ጸጋይ ሸቱና የዛሬው ባለ ታሪካችን ኬነዲ መንገሻን ጨምሮ በርካታ የጊዜው ተወዳጆች መነሻቸው የሶል ኩኩ ሙዚቃ ቤት ነበር። በዚህ መሃል የኬነዲን ልዩ አቅም ያስተዋለው አርቲስት አብራር አብዶ ወደ እናት ቤቱ ሀገር ፍቅር ቲያትር ወስዶ የሙዚቃ ቡድን አባል አድርጎትም ነበር። ድምጻዊ ኬነዲ መንገሻ የመጀመሪያ የሙዚቃ አልበሙ 10 ስራዎችን በአንድ ካሴት አካቶ ሲያወጣ መወደድን ለማግኘት ከቀናት በላይ አልፈጀበትም። በመላው ኢትዮጵያ መደመጥ
መወደድና የሽያጭ ኮፒዎች ሪከርድንም በወቅቱ አልበሙ ለህዝብ እንደደረሰ ፖስተሩንና ካሴቱን ወደ ቤት አምጥቶ የቤታቸው ግድግዳ ላይ ፖስተሩን ለጠፉ። ካሴቱንም የቤታቸው ባለው ፓናሶኒክ ቴፕ ከፍቶ ድምጹን ከፍ አድርጎ ሲያዳምጡ የኬኔዲ አባት አቶ አጥናፉ ከስራ ተመለሱ። ሁኔታው ለሳቸው እጅግ በጣም ከባድ ነበር። ልጄ ተበላሽቷል፣ የማይሆን ጓደኞች ጋር ገጥሟል፣ ከዚህ በኋላ በሱ ተስፋ ቆርጫለሁ ያሉበትን ጊዜያቶችን አስታውሶ ኬኔዲ በዚህ ደረጃ እንደገና መነሳት በደስታ እንባ አስነባቸው። ኬኔዲ መንገሻ ከዝና በኋላ በራሱ መንገድ ነው የኖረው። ሞተርም መኪናም ነበረው። እንደ ኬኔዲ ደሃን የሚወድ የእውነት ስለምኖሩ ተጠራጠራለሁ። በብዙ ዝነኞች መሃል ተከቦ የጎዳና ተዳዳሪዎች ናቸው የሚናፍቁት። አልበም ክፍያም ሆነ ቀብድ ተቀብሎ ብሩን ለነሱ አከፋፍሎ በእነሱ ደስታ ውስጥ ነበር እሱ የሚደሰተው ይባላል ኬኔዲ መንገሻ። ኬኔዲ በህይወት ያለ ቢያደርገው በጣም የሚያስደስተው አንድ ነገር ቢኖር ከጓደኞቼ ጋር አንድ የጋራ አልበም በመስራት አንድ ጤና ተቋም አስገነባለሁ ይል ነበር ይባላል ሩቅ አሳቢው ቅርብ አዳሪው ኬኔዲ መንገሻ። ኬኔዲ መንገሻ በወቅቱ ማዘጋጃ ቤት 3ኛ ፎቅ ላይ ይገኝ በነበረው በኢትዮጵያ ቴሌቪዥን የሙዚቃ ቪዲዮ ቀረጻ ይገባና ስራውን ያስቀርጻል። የተቀረጸበትም ጃኬት እንዳደረገም ሲወጣ በሩ ላይ ያለው ጥበቃ በዝናብ መሃል ቆሞ በከባድ ብርድ ወጪ ገቢውን ያስተናግዳል። ይህንን ያየው ኬኔዲ አልቻለም። የሙዚቃ ቪዲዮ የተቀረጸበትን ውድ ጃኬት አውልቆ ሰጥቶ ሙዚቃ ቤት ባለቤት አቶ ፍቃዱ ዋረጋ ለአልበም ቀብድ ተቀበለና ሄደ። ድጋሚ መጥቶ የተወሰነ ብር ጨምርልኝ ብሎ ጠየቀው። ለምን ሲባል ብዙዎችን አስደስቼ ጥቂቶችን አሳዝኛለሁ፣ እባክህን የተወሰነ ብር ጨምርልኝና ልስጣቸው አለ። ኬኔዲ ከሰውኛ ባህሪ በፍጹም የወጣ ደግነትን የተላበሰ ሰው ነበር። ኬኔዲ መንገሻ የገንዘብ ትርጉም ለሱ አይገባውም ይባላል። ምናልባትም ገንዘብ ትርጉም የሚሰጠው ለሰዎች ሲሰጥና እነዚያ ሰዎች በተሰጣቸው ገንዘብ ሲደሰቱ ኬኔዲ ከቁጥሮቹ 19 ቁጥርን በጣም ይወዳል ይባላል። የመኪናው ታርጋ 1900 ነበር። የመጀመሪያ አልበሙም የወጣበት ቀንም በቀን 19 ነበር። ጭራሽ ኬኔዲ ያረፈው ሐምሌ 19 ነበር። ኬኔዲ በዚች ምድር የኖረው 30 ዓመት ብቻ ነው። በሙዚቃ ህይወቱ የቆየው ደግሞ 10 ዓመት አይሞላም። ግን 8 ተወዳጅና ዘመን የማይሽሩ ስራዎችን ባኩ ነጋሪት፣ አምባሰልና ዓለም ሙዚቃ ቤት የኬኔዲ ስራዎችን ለህዝብ አደርሷል። ሮሃ ባንድን ጨምሮ ከሌሎች ባንዶች ጋር ሰርቷል። ይልማ ገብረአብ፣ አበበ መለሰ፣ አበበ ብርሃነ፣ ጸጋዬ ደቦጭ አብሮት ከሰሩት የግጥምና የዜማ ባለሙያዎች ጥቂቶቹ ናቸው። አይደለም በሱ ጣፋጭ አንደበት አሁን ደግሞ ስራዎቹ በብዙ ዘፋኞች እንደበት ሪሚክስ ተደርጎ ሲዘፈን እንኳን አይጠገብነቱን አለቀቀም። ልላክልሽ በቅሎ ልላክሉ አፍዝናን በርሬ ለመውደድ መጣሁልኝ ዝናን በርሬ ለመውደድ በሰማዩ ባቡር ከተባየሩ መንገድ በሰማዩ ባቡር ከተባየሩ መንገድ
እኔ ስትይ መጣሁልሽ ሰማያዊ መውደድ ያውጣልልሽ የምድሩ ምን አለ ሲቆጣት ያደክማል የብሱ ስንት ያለ የሰማይ ይበልጣል እንዴት አሳሰበ ጠያቂ እንዳይቀድመኝ አየኸኝ አይከላይ ጉሙ ሸፈነብኝ ወደህ ከመጣ በሰማይ መንገድ እኔም ካንተ አልወጣም ልኮንን አልሄድም በሰማዩ ባቡር ላዩን በመብረር በሩቅ ይታያል የጽድቁ መንደር በሩቅ ይታያል የጽድቁ መንደር ግድምድም ዕድሜ ላንቺ መውደድ ግድምድም ላዩን ሲያበረኝ ግድምድም የሰው ጥበብ ገነት ግድምድም ገሃነም መሰለኝ ግድምድም ለእኛ ለቤቶችሽ ግድምድም ቁርጡን ንገሪያቸው ደላሾይ መኝታ ኧረ እኔስ የለኝም ፋታ በሀሳብ ስንገላታ ለመውደድ ለማፍቀር እንግዲህ ዳግመኛስ እንዴት ልበርታ ምን ልቻለው ምን ሊገፋ እንግዲህ ጨልሟል የኔ ተስፋ ያምናው ሳይረሳ ያለፈው የልብ ያበሳ ደሞ ለትዝታ ለመውደድ ለማፍቀር እንግዲህ ዳግመኛስ እንዴት ልበርታ መች ልቻለው መች ሊገፋ እንግዲህ ጨልሟል የኔ ተስፋ ድምጻዊ ከነዲ መንገሻ ወደ መጨረሻው የህይወት ዘመኑ አካባቢ የዘፈናቸው ዘፈኖችን ይመስል ነበር ይባል ስሞት ቢያለቅስልኝ ካፈራ ያደለኝ በዓለም የኖረ ዓለምን የናቀ ብቸኝነቱን ናፋቂ ትንቢት የሚመስሉ በኋላም የተፈጸሙ ስራዎችን ትኩረት በማድረግ ሰርተዋል የከነዲ አሟሟት ያልተፈታ እንቆቅልሽ ይመስላል ድምጻዊ ከነዲ መንገሻ በ1985 ሐምሌ 19 ይህችን ምድር ላይ መለስ ተሰናበተ ባሰውን በመልስ ኑሮ ከነዲ መለስ ነበር ይባላል ለከነዲ ለቅሶ ያልመጣ ያልጎረፈ አዋቂ ታዋቂ ዝነኛ ደሃ ሀብታም የለም ይባላል ታዲያ ያ ሁላ በተክለ ሃይማኖት ደብር ቀርቦ አልቅሶለት በርግጥም እምባሰው በመልስ እሱ አይቀርም የተባለለት ተወዳጅ ሰው ነበር ድምጽ አበር በቃ ሰውማ ቀሪ ነው ይቋጫል ሐሳቡ የማይቀረው ስራው ይቀራል ጥበብ